የብዙ ሰዎችን ህይወት የቀጠፈው እንዲሁም ለብዙ ንብረቶች መውደም መፍትሄ የሆነው ቤርሙዳ ትሪያንግል ምን ይሆን ሚስጥሩ? ዛሬ አብረን የምናይ ይሆናል። ቤርሙዳ ትሪያንግል ማለት የሶስት ማዕዘን ቅርጽ ያለው አስደንጋጩና የሳይጣኒዝሙ ዕለት ወይም ደግሞ ክብረት የሆነው ስፍራ። ሳይንቲስቶቹ ይህንንም ሶስት ቅርጽ ሊይዝ የቻለው ቤርሙዳ ትሪያንግል እና ሃይላንድስ የተባለ ሰፋፊ ተራራ ወይም ደግሞ ጥልቀት ያለው ተራራ መሃል ላይ ስለሆነ ነው ማለት ነው። ይሄ ባህር ማለት ነው። ባህሩ የሚገኘው እንደነገርኳችሁ ሰርጋሶ በተባለ ቦታ ነው ማለት ነው። ሰርጋሶ ማለትስ ትርጉሙ ምንድነው? ሰርጋሶ ማለት የሀገሯ ስም ሲሆን ባህሩን ሰርጋሶ ያሉበት ምክንያት ደግሞ ጨካኝና ጥልቅ እንዲሁም አስደንጋጭ ባህር ስለሆነ ነው ማለት ነው። ይህ ቦታ የሚገኘው ሰርጋሶ በተባለ ስፍራ ሲሆን ይህንም ስፍራ ሶስት ማዕዘን እንዳለው ሳይንቲስቶች ነግረውናል ማለት ነው። እናም በዚህ ቦታ የሚያልፍ መርከብ፣ ጄት እንዲሁም ፕሌኖች ከ100 እና ከዛ በላይ የሆኑ ፕሌኖች ከ40 በላይ የሆኑ መርከቦች እንዲሁም ደግሞ ሌላ አስደንጋጭ ክስተት የፈጸመው ከ30 በላይ የሆኑ ሰዎችን ባንዴ የውሃ አሽታ አድርጎ ያስቀረው ቤርሙዳ ትሪያንግል። ሰርጋሶ ማለት ወይም ደግሞ ሰርጋሶ የሚባለው ቦታ ያለው አሜሪካን ጀርባ ወይንም ደግሞ ከአሜሪካን ተቃራኒ የሆነች ሀገር ላይ ሲሆን ይሄም ሰርጋሶ የተባለው ስፍራ አንድ ትሪያንግል አይደለም ከ11 በላይ ትሪያንግል ወይንም ደግሞ እንደዚህ ሰውን መና የሚያስቀሩ ባህሮች እንዳሉ ይናገራሉ። ይህንም ቦታም አስደንጋጭና አስፈሪ ያደረገው የመጀመሪያው ክስተት በ1994 የአሜሪካን ሃይኩ የተባሉ ፕሌኖች ከ5 በላይ ሆነው በተከታታይ በአንዴ ሲሄዱ ሁሉንም አምስቶችንም የውሃ ሽታ አድርጎ አስቀርቷቸዋል ማለት ነው። ይሄ ሰርጋሶ የተባለው ባህር ምን እሱ ብቻ ሌላም ይቀረናል። በሌላኛው ሳይድ ደግሞ እንዲሁ የተላኩ ከ15 እና ከዛ በላይ የሆኑ ወደብ ላይ የሚያርፉ መርከቦችን የውሃ ሽታ አድርጎ አስቀርቷል ማለት ነው። ተመራማሪዎች እንደተናገሩት ከሆነ የመጀመሪያው መርከብ ተጭኖ የነበረው ወደብ ከሰከንዳቶች በፊት ታይቶ እንደጠፋ ተናግረዋል ማለት ነው። እኔንም ሆነ ሳይንቲስቶችን ያስገረመው ነገር ግን ይሄ አይደለም። ምክንያቱም መርከቧ እየሄደች ሳለ ወደቡ ወደ ውስጥ ሰመጠና ከዛም መርከቧ ወደ ላይ ወጣችና ወደቡ የያዘችው ጭነት ወደ ውስጥ ከሰመጠ በኋላ መርከቧ ከታየች በኋላ ለሰከንዳት ለ5 ወይ ለ6 ሰከንድ ኦር ለ7 ሰከንድ ከታየች በኋላ መርከቧ መልሳ እንደጠፋች ሳይንቲስቶች ተናግረዋል ማለት ነው። የሁሉንም ክስተት አስደንጋጭ ያደረገው ደግሞ ይሄ ነው። እንዴት መርከቧ በአንድ ቅጽበት ታይታ ትጠፋለች? እውነቱን እስካሁን ድረስ አንዳችም ሰው ያገኘው የለምና በዚህ ተደምድሞ አላለፈም። ምክንያቱም የአሜሪካን ወይም ደግሞ የዓለም ሕዝብ የዚህን ሚስጥር ሁሉንም ስቴፕ ባይ ስቴፕ ማወቅ ይፈልጋል። ሳይንቲስቶችም ማንፈታው ነገር የለም ማንን እንደው ተራራ የለም ብለው ነበር። እዚህ ሰርጋሶ የተባለ ሶስት ማዕዘን የሰይጣን ክልል ውስጥ ሲገቡ ግን የሚያረጉት ነገር እንዳጡ ነው እየተናገሩ ያሉት ማለት ነው። ይሄ ነገር ከ2000 በኋላ በፈረንጆች ከ2000 በኋላ እንደጠፋና በዛ በኩል አሁን ፕሌኖች ጀቶች እያለፉ እንደሆነ ተነግሯል ማለት ነው። ግን በቅጽበት አንድ የጠፋ የ72 ሰዎችን ሬሳ በአንዴ የተገኘበት ፕሌን አለ ማለት ነው። ፕሌኑ ላይ የነበሩ ከ120 በላይ የነበሩ ሰዎችም እንዳለ የውሃ ሽታ ሆነው ቀርተዋል ማለት ነው። ይሄ ባጭሩ የተደመደመው ነገር ምንድነው የሚለውን ሁሎችም እያጣሩ ነው ማለት ነው ያሉ ሳይንቲስቶችም እንዳላገኙትና መቼም እንደማያገኙትም አስበዋል ማለት ነው። ምክንያቱም ይሄን ነገር ከጀመሩት ከ10 ምናምን ዓመት በላይ ሆኗቸዋል ማለት ነው። የአሜሪካን ተመራማሪዎች ወይንም ደግሞ ሳይንቲስቶች ምንም ነገር እንደማይከብዳቸውና አንድ ነገር ካለ እዛው ላይ በፍጥነት እንደሚያገኙት ተናግረው ነበር ማለት ነው። ሰርጋሶ የተባለውን ውሃ ግን ፈጽሞ እንዳላገኙት እራሳቸው ተናግረዋል ማለት ነው። እናም ወደ መፍትሄው ስንመጣ እና ደግሞ ሁሉን ነገር ስንፈታ አሜሪካንን ዝም አስብሎ ኢትዮጵያን ወቸው ጉድ ያስባለው ሰርጋሶ ምንድነው ሚስጥሩ?
ሚስጥሩማ ማንምና መቼም የማያገኘው የተዳፈነ ነገር ነው። ምክንያቱም በ1993 ላይ አስፈሪ ከሰማይ የመጡ ኤሊያንቶች ወይም ደግሞ ኤሊያስ የሚባሉት የሰማይ ፍጡሮች እዛ ባህር ውስጥ ከሰማይ ተወርውረው ወይም ደግሞ ማረፊያቸውን እዛ ባህር ውስጥ እንዳደረጉት ተናግረዋል ማለት ነው። ሰርጋሶ የተባለው ባህር ውስጥ እንዳደረጉት ተናግረዋል ማለት ነው ሳይንቲስቶቹ። ግን ይሄም ሁሎችም የመሰላቸውን ነው ማለት ነው የተናገሩት እንጂ እርግጠኛ ሆኖ ዲቴል መረጃውን የተናገረ እስካሁን የለም ማለት ነው። አንዳንዶቹ እንደዚህ የመጡ ኤሊያንሶች እዛ ውስጥ አርፈዋል። እናም አይሎፕራን ወይም መርከብ ሲሄድ እንደ ማግኔት ስበው ይወጡታል፣ እንደዛውም ያደቁታል ብለው ሲፈርዱ፣ አንዳንዶቹ ደግሞ አይ አይደለም ሰርጋሶ የተባለው ወንዝ ውስጥ ትልቅ የማግኔት ስበት አለ፣ ያም ስበት ፕሌኖችን ጀቶችን ሊስብ ይችላል ብለዋል ማለት ነው። ይሄም ግን አሳማኝ አይደለም ማለት ነው። ምክንያቱም ሊስብ የሚችለው ብረቱን እንጂ ሰዎቹን አይደለም ማለት ነው። እንዴት ካላችሁ መውጣት ስለሚችሉ ማለት ነው። በ1994 አንዱ ወደብ የጫነ መርከብ ላይ እየሄደ እንዳለ መርከቡ ሰምጦ ከመርከቡ ላይ የነበሩት ብረታ ብረቶች ወደ ውስጥ ሰምጠው ከላይ የነበሩ ሰዎች ተርፈው ነበር። ግን ኦልሬዲ ከሰከንዶች በኋላ እንደጠፉ ነው ማለት ነው ሰዎቹ የተነገረው። ይሄም ነገር አለማችንና ይሄንን ሁሉን ነገር መሸወድ ችሏል ማለት ነው። አንዳንድ ሰዎች ደግሞ እንደዚህው መፍትያቸውን መላምታቸውን ሲልኩ ጭራሹንም ሰርጋሶ የተባለ ነገር የለም፣ ሁሉም ነገር አእምሮ ጋር የሳላችሁት ነገር ነው፣ ስለዚህ የለም እንደዚህ የሚባል ነገር ማንም አልሞተም ብለው ወስነዋል ማለት ነው። ይሄ ግን ፈጽሞ ከእውነት የራቀ ነው ማለት ነው። ምክንያቱም የአሜሪካን ጀቶች፣ ወደቦች እንዲሁም መርከቦች በአንዴ የውሃ ሽታ ሆነዋል ማለት ነው። ይሄ የሁሉንም ትኩረት የወሰደው ሰርጋሶ የተባለው ቦታ ምን ይሆን ሚስጥሩ? ይህን ነገር እስክናውቀው ጊዜ ይወስዳል። ስለዚህ ጊዜ ስጡን። አይ ካላችሁ ደግሞ እንደናንተ መላምታችሁን ማቅረብ ትችላላችሁ ብለዋል ማለት ነው። እስካሁን 3 ሀገሮች በዚህ ነገር ተከራክረው ምንም ያመጡት ነገር የለም ማለት ነው። አሜሪካም እንዳጋጣሚ ወታደሮቿን ወደዛ ወደ ሰርጋሶ ቦታ በተባለ ቦታ 56 ወታደሮቿን ልካ ነበረ። የእውነት ነው አይደለም የሚለውን እርግጠኛ ለመሆን ማለት ነው። አሁን 2000 ከገባ በኋላ ኦልሬዲ 56ቶችም ወታደሮቿ ወደ ሀገሯ ወደ አሜሪካ አልተመለሱም ማለት ነው። እስከ ፕሌናቸው እስከ 6ቱም ፕሌን ወደ ውስጥ ነው ሰምጠው የቀሩት ማለት ነው። ይሄ ክስተት ግን አሁን እንደቀረና እነሱም ጄትና መርከብ ልከው ቼክ እንዳደረጉት ተናግረዋል ማለት ነው።